በቅርቡ የሚጠፉ ሙያዎች አሉ እየተባለ ነው። ባለሀብቱ ቢል ጌት እንደገለጸው ከሆነ ሰው ሰራሽ አስተውሎት በሚቀጥሉት 10 ዓመታት ሐኪሞችንና መምህራንን ይተካል እየተባለ ነው። በተለይ ለአፍሪካ ሩቅ ይመስላል። ምክንያቱም ገና ብዙ ነገሮች ይቀሩናል እኛ ጋር ቴክኖሎጂ፣ ሁሉም ነገር ግን አሁን የምንዘጋጅበት ጊዜ መሆን አለበት። ምክንያቱም አሁን ከሚመጣው ዘመን ጋር አብረን እኩል የምንራመድበት ጊዜ መሆን አለበት። የማይክሮሶፍት መስራች ቢል ጌት በቅርቡ በኔትፍሊክስ በተዘጋጀ የዓለም የወደፊት ዕጣ ፈንታ ላይ ያተኮረ ውይይት ላይ ንግግር አድርጎ ነበረ። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በሚቀጥሉት 10 ዓመታት በርካታ ሐኪሞችና መምህራንን ይተካል እያለ ነው። መምህራንና ሐኪሞች እያሰባችሁበት፣ እናንተም ደግሞ በተለይ ጥሩ እውቀት አሁን ላይ የራስን መስመር መያዝ ያስፈልጋልና በተለይ ቢልጌት እንዳለው ከሆነ ሰው ሰራሽ አስተውሎት በከፍተኛ ፍጥነት እያደገ መምጣቱ በብዙ የስራ መስኮች ላይ ጫና ያሳድራል። የሰዎችን ሚና እየቀነሰ ይመጣል። አሁንም በተለይ ይሄ ዲጂታሉ ዓለም ብዙ ሰዎችን ከስራ እያስወጣ ነው። በተለይ ደግሞ ተመርቆ ስራ አጥ በበዛበት በተለይ አፍሪካ ውስጥ፣ ኢትዮጵያ ውስጥ በዚህ ሁኔታ ላይ አሁን ካለው ዘመን ጋር እኩል አለመራመድ ከባድ ነውና ከጊዜው ጋር እኩል እየተራመድን ብንሄድ መልካም ነው። በተለይ ሐኪሞችና መምህራን በምሳሌነት ጠቅሷቸዋል። እነዚህ ደግሞ ሙያዎቹ ሰው ሰራሽ አስተውሎት እንደሚተካቸውን የተገለጸው የማይተኩም አሉ። በነገራችን ላይ የማይተኩትም ነገራቸዋለሁ። ቢልጌት እንግዲህ ሰው ሰራሽ አስተውሎት ለሰው ልጆች ፈታኝ የሆኑ ገዳይ በሽታዎች፣ የአየር ንብረት ለውጥንና ጥራት ያለው ትምህርት ለማቅረብ ትልቅ ጠቀሜታ እንዳለው ነው የተገለጸው። እንግዲህ ቢልጌት ከ10 ዓመታት በፊት በሰው ሰራሽ አስተውሎት ዘርፍ ትልቅ ተስፋ እንዳላቸው መናገራቸው ይታወቃል። አሁን ደግሞ ከ10 ዓመታት በኋላ መምህርነትና እንዲሁም የሕክምና ሙያ ዋጋ ላይኖራቸው ነው በሰው ልጅ ዘንድ፣ በሰው ሰራሽ አስተውሎት ነው የሚሰሩት እያልን ነው። ይህ ትንበያ እንግዲህ ሰው ሰራሽ አስተውሎት በዓለም ላይ ሊያስከትል የሚችለው ሰፊ ለውጥን የሚያሳይ ነው። በተለይ በተለያዩ የሙያ ዘርፎች ተጽዕኖ ይኖረዋል። ይህም ደግሞ ትልቅ የሆነ ርዕስ አስነስቷል እና ከኤአይ አብዮት የሚተርፉ ደግሞ በቢል ጌትስ አይን የተናገራቸው ነገሮች አሉ። ታዲያ እነዚህን ወደ እናንተ ማድረስ ነው የሚሆነው። ከአርቲፊሻል ኢንተለጀንስ ወይም ኤአይ ጋር ወይም ደግሞ ይሄ አብዮት የሚያተርፋቸው ከዚህ አብዮት የሚተርፉ 3 የሙያ ዘርፎች አሉ። እነዚህ ብቻ ናቸው። ሌሎቹ ቀደም ሲል እንዳልነው መምህር የብዙዎቻችን ባለውለታ ነው። ብዙዎቻችን ያለንበት ቦታ እንድንደርስ የመምህራን ሚና አይተካም። የሐኪሞች ሚና፣ ሐኪሞች ከፈጣሪ በታች የሰውን ሕይወት የሚያድኑ ናቸውና የእነሱም ነገር እንግዲህ ለወደፊቱ አልቆለታል እያለ ነው ቢልጌት። እንግዲህ ኮደር ወይም ደግሞ የኃይል ዘርፍ ባለሙያዎች፣ የስነ ሕይወት ተመራማሪዎች ወይም ባዮሎጂስቶች በኤአይ ቴክኖሎጂ የማይተኩ ይሆናል በሚል ተተንብየዋል። እንደ ቢልጌት ትንበያ ከሆነ የኤአይ አብዮት እንደ በጎ የሚመለከቱ ከመኖራቸው ያህል ሰዎችን ያሳጣል። በተለይ ብዙ ስራዎችን ያሳጣል፣ ሰዎችን በቀላሉ ይተካል የሚል ስጋት ያለባቸው በርካቶች ናቸው። ብዙ ተቋማትም ሰራተኞችን የመቀነስ የምን ሂደት ላይ ናቸው። በሰለጠነው ዓለም እንግዲህ ኤአይን ቴክኖሎጂ በስፋት እየተጠቀሙ ያሉ ማለት ነው። ቢልጌት እንግዲህ ስጋቶቹን አስቀምጧል። በተለይ ደግሞ 3 ዘርፎች በኤአይ ሊተኩ እንደሚችሉ አስቀምጧል። ሊተኩ እንደማይችሉ የማይተኩ ናቸው ተብሎ ቀደም ሲል የሚተኩትን ነግሬያቸዋለሁ፣ መምህራንና ሐኪሞች። እነዚህ ደግሞ የማይተኩ 3ቱ ናቸው። በተለይ የሶፍትዌር ወይንም የኮምፒውተር ፕሮግራመሮች ወይም ኮደሮች ራሳቸውን የኤአይ እንግዲህ አርክቴክተሮች በመሆናቸው በቀላሉ በሰው ሰራሽ አስተውሎት ከማይተኩ ውስጥ ሊሆኑ እንደሚችሉ አስቀምጧል። ቱጃሩና የቴክኖሎጂው ሰው የኤአይ ቴክኖሎጂ ስርዓቶችን እንግዲህ የገነቧቸው ራሳቸው በመሆናቸው ለራሳቸው ስራው እንደማይነካቸው ነው። እንግዲህ እንደዚህ ነው አረዳዱ እየተገለጸ ያለው። ምክንያቱም መስራቹ ራሳቸው ናቸው እነዚህ ስርዓቶችን የገነቧቸውና መቼም ከሰው አቅም በላይ ሊሆንም ይችላል የሚባልበት መንገድ አለ፣ ግን እነሱ የማይተኩ ናቸው ተብሏል። የኤአይ ቴክኖሎጂ ስርዓቶችን የገነቧቸው ራሳቸው በመሆናቸው ማለት ነው። ኤአይ እንግዲህ ከኮዲንግ አንጻር ስራ መስራት ቢቻልም ትክክለኛነትና የችግር ፈችነት አቅም ይጎለዋል። ውስብስብ ሶፍትዌሮች በአግባቡ ያለ መረዳት እንከንም ይኖርበታል። እንደ ቱጃሩ ቢልጌት ሀሳብ ከሆነ ፕሮግራመሮች ወይም ሰዎች ኤአይ ራሱን ለማሳደግ ነገሮችን መለየት እንዲሁም ለማጣራት በአብዮት ውስጥ
ጠቃሚ ሆኖ ይቆያሉ እነዚህ መስራቾቹ ኤአይን የሚገነቡት ማለት ነው። በተመሳሳይ የኤነርጂ ባለሙያዎች በሰው ሰራሽ አስተውሎት ስራቸውን የማያጡ ሊሆን ይችላል። የኃይል ዘርፉን እጅግ ውስብስብና በቀላሉ ሊቆጣጠሩት አይችሉም ኤአይዎች። ለምሳሌ የነዳጅ፣ የኒውክሌር፣ ታዳሽ ኃይሎች የኢንዱስትሪ ባለሙያዎች ኢተገማች ናቸው በዚህ ሂደት ውስጥ ማለት ነው። ዓለም አቀፉ የኃይል ፍላጎት በተለያየ ጉዳዮች ለመቆጣጠር በኤአይ ዘመን የማይቻል ነውና ይህ የማይተካ ነው። የቴክኖሎጂ ባለሙያው እንደሚሉት ከሆነ እገዛቸው ሊኖር ይችላል። የሰው ልጅ ውሳኔ በመስጠቱና ቀውሱን በመቆጣጠር አይተካ ሚና አለው። እናም የኢነርጂ ባለሙያዎች በአርቲፊሻል ኢንተለጀንስ አብዮት ሆነው ይቀጥላሉ። ወሳኝ ናቸው፣ ምንም አይነካቸውም። በሶስተኛ ደረጃ ቢልጌት ያስቀመጡት ምንድን ነው? እነዚህ ስራ ላያጡ ይችላሉ የተባሉት ደግሞ የስነ ህይወት ወይም ተመራማሪዎች ባዮሎጂስቶች ናቸው። በዚህ አይተኩምና ስጋት አይግባችሁ ተብለዋል ባዮሎጂስቶች። በዚህ ጋር እንግዲህ ባዮሎጂስቶች በተለይ የሕክምና ምርምሮች ሳይንሳዊ ግኝቶችን ገቢራዊ ለማድረግ በፈጠራ በማሰላሰል እንዲሁም በጥልቀት ማሰብን ብቃታቸውን መሰረት ያደረገ ስለሆነ ሙያው ኤአይ ደግሞ ይህንን ለማድረግ ይቸገራል። ሰው ሰራሽ አስተውሎት ይህንን አይችልም እየተባለ ነው። በ1970ዎቹና 80ዎቹ የማይክሮ ኮምፒውተር አብዮት ያስነሱት በ1975 ደግሞ ማይክሮሶፍትንም ያቋቋሙት የዓለማችን ቁጥር 12 ቢሊዮነር ቢልጌት ሀሳባቸውን እንግዲህ በሶስቱ ዘርፎች ላይ ስራ ፈላጊዎች እንዲበራከቱ ያደርጋል ተብሏል።